ጩና ናርዶስንና በረከትን ከዳቻቸው። በነገራችን ላይ በረከት መጀመሪያውኑም ፈርቶ ነበር። እቺ ሴት አትታመንም፣ ከአቶ ረታ ቤት ልጅቷን አሰርቃ ያመጣች ሴት አሁንም ለኛ ልትታመን አትችልም እያለ ናርዶስን ሲነግራት ነበር። ናርዶስ ግን የመጣ የሄደውን ማመን ስራዋ ነው። እናም ጩናም በነገራችን ላይ እውነቷን ነበር የነገረቻት። የእውነትም ከእውነት ጎን ቆማለሁ ብላ የእውነት ተሰልፋ ነበር። እንደውም ገጀራው በጣም ብዙ ጊዜ መጥቷታል፣ በጣም ብዙ ጊዜም አስፈራርቷታል። ነገር ግን የፈለከውን አድርግ፣ እኔ ከእውነታው ጋር ነው የምቆመው፣ እኔ ከነናርዶስና ከበረከት ጋር ነው የምቆመው። ሲቀጥል ደግሞ ለልጄ ጥሩ እናትና አባት ከነሱ የተሻለ አላገኘም ብላ ግግም ብላ እምቢ ብላ ነበር። ናርዶስም እንደውም ከበረከት ጋር ስታወራ የፈለገ ነገር ይፈጠራል እንጂ እኔ ካጠገባችሁ እቆማለሁ አታስቡ ብላለች ጩና። ስለዚህ ጩና ልትቀየር አትችልም እያለች ነበረ ናርዶስም። ነገር ግን ነገሩ ሌላ ሆኖ ተገኝቷል ማለት ነው። እነገጀራው የፈለጉትን ነገር ማግኘት ስላልቻሉና ጩና እንደፈለገችው ማለቴ እነሱ እንደፈለጉት መሄድ ስላልቻለችላቸው የጩናን እናት አግተው እሱን ማስፈራሪያ አድርገው ይዘውታል ማለት ነው። የጩናን እናት ያገተው አቶ ተዘራ ነው። አቶ ተዘራ እሱ እንደፈለገው ስላልሆነችለት ጩና እሱ እንደፈለገው እሱ እንደሚለው ስላልሆነችለት ያደረገው ነገር የጩናን እናት ማገት ነው። የጩና እናት ደግሞ የልብ በሽተኛ ናት። እናም ጩና ይህን ነገር ስታይ በቃ ቃሏን ቀየረች። ምንም አማራጭ የላትም። ምክንያቱም እናቷ በሷ ምክንያት መሞት የለባትም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል የቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ። ስለመጣችሁ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ነባሮች ስወዳችሁ ላይክ ማድረጋችሁን አትርሱ ማለት ነው። ዛሬም በአዲስ ቪዲዮ ከች ብለናል። በአዲስ ቪዲዮ እንኳን ደህና መጣችሁ። ለማንኛውም እንግዲህ ጩና እምቢ ብላለች ማለት ነው። ጩና እምቢ ማለቷን ሲያቅ አቶ ተዘራና ገጀራው የሚያደርጉትን ነገር ምርጫ አጥተው ነበር። ነገር ግን አንደኛ የመጣለት ሀሳብ ገጀራው የጩናን እናት አግቶ እሷን ማሰቃየት ወይም ደግሞ ከነበረከት ጋር የገባሽውን ቃል አፍርሰሽ የውሸት መስከሪ፣ ያለበለዚያ እናትሽን እንገልብሻለን ስላሏት ጩና ቃሏን አፍርሳለች። ቃል የገባችውን ክዳለች ማለት ነው። በረከትም ይህን ነገር ሲሰማ ናርዶስን መጀመሪያውኑ ነግሬሽ ነበር፣ ይች ልጅ እንደማትታመንና እርግጠኛ እንደማልሆንባት ነግሬሽ ነበር። አንቺ የሄደ የመጣውን ሁሉ እያመንሽ በፍጹም ሊገባሽ አልቻለም እንጂ ሲላት፣ እሷም እርግጠኛ ነኝ በቃ ይሄ አቶ ረታ የሚባለው ሰውዬ በጣም ሀብታም ስለሆነ በገንዘብ አታሏት ይሆናል ስትለው ለበረከት፣ በረከትም አዎ እርግጠኛ ነኝ በገንዘብ ያታልሏታል። ስለዚህ እኛ ልጅና ብላ በጉድፈቻ ሸጠችልን፣ አሁን ደግሞ አይደለችም ብላ ልትመሰክር ትችላለች አላት ናርዶስን። ናርዶስም አሁን ቆይ እኔ ምን አባቴ ነው የማደርገው? ምንድነው የምሆነው? በቃ ልጄን ሊወስዷት ነው፣ ሊያቃጥሉኝ እኮ ነው፣ ምን ልሆን እያለች ናርዶስ ደግሞ በጣም ተናዳለች። በሌላ በኩል ጩና እነሱ ስላስፈራሯትና በእናቷ ምንም ድርድር ስለማታቅ እናትየው የልብ በሽተኛ ስለሆነች እናቴ ትሞትብኛለች፣ እባካችሁን ልቀቁልኝ፣ ምን አይነት አረመኔና ጨካኝ ነህ፣ እባክህን ልቀቅ እያለች ስትማጸናቸው ሁለቱንም አቶ ተዘራ ምን ቢሉ አጥሩ ነው፣ አንቺ መጀመሪያውኑ ስሜን አቆሽሸሻል፣ ሲጀመር በፍርድ ቤት ይሄ ነገር እውነት እንዳልሆነ ተመሰክሪያለሽ፣ ሲቀጥል ደግሞ ፍርድ ቤት የመሰከርሽው ብቻ ሳይሆን አንቺ የኔ ቀመጥ እንደሆንሽ ትናገሪያለሽ። ምክንያቱም የማህፀን ኪራይ የሚባለው በኢትዮጵያ ሕግ ክልክል ስለሆነ ይህ ነገር ስለማይሆን ስለዚህ ማድረግ ያለብሽ ነገር የውሸት ነው፣ ይህ ነገር አይደለም፣ እኔ ቅምጡ ነኝ ብለሽ መናገር አለብሽ ብሎ አቶ ተዘራ ሲናገር፣ ገጀራው ደግሞ ይሄን ነገር ስለማያውቅ ምን ቅምጥ የነበርሽ ብሎ ሲጮህ፣ እሷም ቀጠል ያደረገችና አዎ ምን ነው ብቻ አንተ ደነግጣለህ? ሚስትህን እኮ እያማገጠልህ የነበረ ሰው ነው እና ከሱ ጋር ሆነት ነው የምትሰራው አይደል ስትለው፣ እሱም እንኳን ደግ አረገ። የምናድር መሰለሽ እንዴ? በነገራችን ላይ እኔ ላንቺ ምንም አይነት ስሜት የለኝም፣ ያው ለጊዜው እንጂ ምንም አይነት ፍቅር የለኝም ይላታል ማለት ነው። ያው ገጀራው ገንዘብ ስለሚፈልግና አሁን ደግሞ ከነበረከት ቤት ያለችውን ሰራተኛ ስለሚያፈቅራት እሷን ስለሚፈልግ እሷን ለማግኘት ብቻም ስለሆነ የሚጥረው አሁን ለጩና ምንም አይነት ስሜት የለውምና ምንም አልመሰለውም።
እናም እንደዛ ሲላት በቃ ይሄን ነገር ካልቀየርሽና ሀሳብሽን ቀይረሽ ፍርድ ቤት መናገር አለብሽ። ሲቀጥል ስሜን ያቆሸሽውን ደግሞ መመለስ አለብሽ፣ ያለበለዛ እናትሽን አንለቅልሽም ስላሏት እሷም በቃ በምትሉን ነገር ተስማምቻለሁኝ ትላለች። ከዛም እንደዛ ተስማምታ ናርዶስ ጋር ትሄድና እኔ ያልኳችሁ ሁሉ ውሸት ነው፣ እነሱም ከማለቴ የማነው ስሙ ያተወረታም ቅምጥ አይደለሁኝም በቃ ስለዚህ አፍርሻለሁ፣ የተናገርኳችሁ ሁሉ ውሸት ነው ብላ ስትላት ናርዶስ ደግሞ በጣም ነው የደነገጠችው። የነገር ይከሰታል ብላ አስባ ስለማታውቅ እና ምንድነው እያልሻለሽው ስትላት በቃ ሁሉም ነገር ውሸት እንደሆነ ፍርድ ቤት ገብቼ ለመሰከር ነው ስትላት በቃ መሰከሪ እና ልጅቷን ከኛ ልትወስዷት ነው ስትላት አዎ በቃ ልጅቷ ያተወረታ ልጅ ናት ትላታለች ማለት ነው። በነገራችን ላይ ጩና አማራጭ አጣ ነው እንጂ አማራጭ ቢኖራት ኑሮ ይሄን ነገር አታደርግም ነበር። ነገር ግን አማራጭ ስላጣች ነው ይሄን ነገር ያደረገችው። እናም ለአቶ በረከትም እንግዲህ ናርዶስ ስትነግረው መጀመሪያውኑ ነግረሻል ነበር ምናምን ብሎ ተቆጥቷታል ማለት ነው። በዚህ ይቀጥላል። በሌላ በኩል ናርዶስና በረከት ወጣ ብለው ምሳ እየበሉ እያለ ታውቃለህ በጣም ነው ፈታ ያደረከኝ፣ እኔ ከቤት ከወጥቼ አላቅም እና ወጥተን ደግሞ አብረን ምግብ በልተን አናቅም ነበር፣ በጣም ነው የማመሰግነው እያለችው በማንኑ ስሙ ጌዶን እኮ ደውሎልኝ ነበረ ምናምን ሲላትኝ እና የት ነው ያሉት ደህና ናት ሄለን እንዴት ናት ምናምን ብላ ስትጠይቀው ሄለን ደህና ናት፣ አሁን እዚህ መጥተዋል እየታከሙ ነው፣ እሷም ያው ሳታረግዝ አትቀርም፣ እናም ለዛም ምክንያት ይመስለኛል የመጡበት ምናምን ሲላትኝ ወይ ጉድ እሷ እኮ የሆነ ነገር እነግርሻለሁ እያለችኝ ነበረ፣ እንደው ምን እውነት ባደረገላት ስትለው በረከትም አዎ ግን እንደው ይሄ ነገር ይሆናል ይመስልሻል ሲላት እግዚአብሔር ምን ይሳነዋል ሊሆን ይችላል እያለችው እያለ በሌላ በኩል ደግሞ የነበረከት ሰራተኛ ከጉሊት ስትመለስ አቶ ገጀራው እየሮጠ መጥቶ እንቅ ያደርጋትና እኔ ወድሻለሁ አፈቅርሻለሁ፣ ስለዚህ እኔ ጋር መሆን ትቻለሽ፣ አሁን ብር ላገኝ ነው ይላታል ማለት ነው። እሷ ግን ከዛ በፊት ካሁን በኋላ ከዚህ ሰውዬ ጋር ምንም አይነት ግንኙነት እንዳይኖራት ቃል ገብታለች ማለት ነው። እናም እነበረከትም ጠይቀዋ ስለነበረ ማመንም ስለተቸገሩ እሷም ለምን አታምኑኝም እኔ ከሱ ጋር አቆሚያለሁ ወድጄው ነበረው ግን ተሳስቼ ነው የወደድኩት፣ ስለዚህ ካሁን በኋላ ከሱ ጋር ምንም አይነት ግንኙነት አይኖረኝም ብለው ነበረ ለበረከትም ለናርዶስም ለበረከትም። እነሱ ግን ያው አይደለ አላመኗትም። አለማመንም ደግሞ ግዴታቸው ነው፣ ምክንያቱም አይታመንም እንደዚህ አይነት ነገር። ለማንኛውም እሷ ግን እውነተኛና ታማኝ ስለነበረች ገጀራውን ሸውደዋለች ማለት ነው። ትንሽ እንዳሰበች እነሱን ከሚያሰቃያቸው እኔ እሺ ብዬ ቀጥሬው ከዛም ለነሱ ነግራቸውና ለፖሊስ ነግረው ተከትለው እኔን ይመጣሉ ከዛ እናስይዘዋለን ብላ ስላሰበች እሺ ትለውና የሆነ ቦታ እንድገናኙ ትቀጥረዋለች ማለት ነው። ከዛ መጥታ ለበረከት ትነግረዋለች። ለበረከትና ለናርዶስ ነግራቸው እነሱም ተዘጋጅተውበት ሰራተኛዋ ልብሷን ለባብሳ ልትወጣ ስትል ጋሽዬ ፖሊስ ደውለህ ትከተለኝ ወይስ እኔ ብቻዬን ልል ስትለው አይ በቃሽ ፖሊስ ደውዬ እከተልሻለሁ ይላታል ማለት ነው። እናም ፖሊስ ደውሎ እሷን ይከተላታል። በሌላ በኩል ግን አሁንም አቶ ገጀራው እያስፈራራት ነው ያለው። ጩናን እገልሻለሁ፣ እንደዚህ አድርግሻለሁ፣ እቆርጥሻለሁ እያለ አሁንም እያስፈራራት ነው። ጩና ደግሞ በጣም ግራ ተጋብታለች። የእናቷ ነገር በጣም ከባድ ሆኖባታል። በሌላ በኩል ናርዶስም ይችን ስስት የምትባል ልጅ ላለማጣት የማታደርገው ነገር የለም፣ የማትቆፍረው ድንጋይ የለም። ታሳዝናለች። እውነት ለመናገር በጣም ነው የምታሳዝነው ማለት ነው። ምክንያቱም ለሷ ስትል ያላደረገችው ነገር የለም፣ ለሷ ስትል ያላጠፋችው ገንዘብ የለምና አሁንም እድሏ ሆኖ የሆነ መጀመሪያውንም የተሳሳተ ነገር ስለነበረ የገቡበት ነገር የተሳሳተ ስለሆነ በማለት ሰው ሳያውቅ ነው ገንዘብ የሰጧት። ለጩናም ቢሆን እዚህ ደርሳን ብለው አላሰቡም ነበረ። እሷ ራሱ ልጅቷን በነገራችን ላይ መጀመሪያ ሄደው ሲያዩት ወይም ናርዶስ ሄዳ ስታያት ብቻዋን ትታት ነበር የምትሄደው። ሴተኛ ዳሪ ነበረች፣ በጣም ነበር የምታንገላታት። አሁን ግን ጥሩ ህይወት እየኖረች ስታያትኝ ልጇ አሳሳቻትና ልጇ እንደሆነችም ተናገረ። መጀመሪያ ግን ልጇ እንዳልሆነችና ዝም ብላ እንደምታሰቃያት ነበር የምትናገረው። ለማንኛውም አሁን እንግዲህ በዚህ ላይ ነው ያለው ማለት ነው። የነበረከት ሰራተኛ
ሰውየውን ቀጥራ ወጥታለች። በረከትም ለፖሊስ ደውሎ እየተከታተላቸው ነው ማለት ነው ውዶችዬ። ድራማው እዚህ ላይ ያበቃል። እኔም እዚህ ላይ ጨርሳለሁ። የሚቀጥለውን ይዘን እንመጣለን። አመሰግናለሁ አብራችሁን ስለቆያችሁ።